ለናንተ እንደምን አላችሁ ውድ የቻናላችን ተከታታዮች ይህ በየሳምንቱ ወደ እናንተ የሚደርስላችሁ የመዝናኛውን ዓለሞሪዎች የምንዳስስበት ፕሮግራማችን ነው። ፕሮግራሙን በማቅረብ ሜሮን ወርቅነህ አብሬያችሁ ቆያለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም የደውል ምልክቷን በመጫን ከሲቢሲ የሚወጡ አዳዲስ መረጃዎችን በቶሎ ያገኙ እንላለን። ያላችሁን ማናቸውንም አይነት አስተያየቶች ደግሞ በኮሜንት መስጫው ስራ አስቀምጡልን። አብራችሁን ቆዩ። ወደ መጀመሪያው መረጃችን ልውሰዳችሁ። ባቢሎን በሳሎን ቲያትር በዓለም ሲኒማ ሊታይ ስለመሆኑ ከቲያትሩ አዘጋጅ ሲቢሲ ሚዲያ ሰምቷል። የቲያትሩ ደራሲ ውድነህ ክፍሌ ከሰሞኑ እንዳስታወቀው የዓለም ሲኒማ ኃላፊዎች ቲያትሩ የሚታይበትን ቀን ምርጫ ተደርጎ እንደሚወሰን ተናግረዋል ብለዋል። በዚህም በቅርብ በሚባል ጊዜ ውስጥ ባቢሎን በሳሎን በዓለም ሲኒማ መታየት ይጀምራል። ከዛም በኋላ ለሁለተኛ ጊዜ በአውሮፓ እንደሚታይና ለዚህም እንቅስቃሴ እንደተጀመረም ሰምተናል። ተወዳጅነትን ያተረፈው ባቢሎን በሳሎን ቲያትር ከ21 ዓመታት በላይ በኢትዮጵያ ብሔራዊ ቲያትር ለተመልካች ቀርቧል። በመድረክ ላይ ለረጅም ዓመት ሲታይ በመቆየትም በሀገራችን የመጀመሪያው ቲያትር ነው። ቲያትሩ ጎዶ ጥቂ በሚልም በኦሮምኛ ተተርጉሞ ለመታየት በቅቶ ነበር። ከ2.5 ሚሊዮን ብር በላይ ፈጅቶለታል የተባለው እንግዱ የተሰኘ ልብ አንጠልጣይ የአማርኛ ፊልም የተመረቀው ባሳለፍነው ሳምንት ነበር። በሳዳም ነጊሶ ተደርሶ ዳይሬክት የተደረገው ፊልሙም በልባም ፒክቸርስ ተዘጋጅቶ በሳዳም ፊልም ፕሮዳክሽን እና በሶሎዳ ስቱዲዮ መቅረቡ የተነገረ ሲሆን የ1 ሰዓት ከ32 ደቂቃ እርዝማኔም ያለው ነው። ፊልሙን ሰርቶ ለማጠናቀቅም ከ8 ወር በላይ እንደፈጀም የፊልሙ ባለቤቶች ለሲቢሲ ሚዲያ ተናግረዋል። በፊልሙም አንጋፋው ተዋናይ ሰለሞን ሙሄ፣ ኤደን ገነትና ታዋቂው ኮሜዲያን ደረጀ ኃይሌ በመሪ ተዋናይነት ተሳትፎበታል። እንግዱ የተሰኘው ገጸ ባህሪ 7 አይነት ማንነቶች ወይንም ስብዕናዎችን የያዘ መሆኑ ፊልሙ ለየት ያደርገዋልም ተብሏል። ውድ ቻናላችን ተከታታዮች እየተከታተላችሁ ያላችሁት ከሲቢሲ ሚዲያ የመዝናኛውን ዓለሞሪዎችን የምንዳስስበትን ፕሮግራማችን ነው። አሁን ደግሞ ወደ ሙዚቃ መረጃ ልውሰዳችሁ። ተወዳጇ ድምጻዊት ዘቢባ ግርማ እንደምንም የተሰኘ አዲስ አልበም ለአድማጭ እንደምታደርስ አስታውቃለች። ተወዳጇ ድምጻዊ ዘቢባ ግርማ 5 ዓመት የፈጀውንና አዲስ አልበሟን ግንቦት 1 ቀን 2017 በራሷ ዩቲዩብ ቻናል ለአድማጭ እንደምታደርስም ገልጻለች። ወጣትና አንጋፋ የጥበብ ከያንያን በርከት ያሉ ግጥምና ዜማ ደራሲዎች፣ አቀናባሪዎች የተሳተፉበት ሲሆን በውስጡም 14 ሙዚቃዎችን መያዙንም ጨምራ ገልጻለች። በግጥምና ዜማም ዓለም ፀሐይ ወዳጁ፣ ይልማ ገብረአብ፣ አበበ ብርሃኔ፣ ሞገስ ተካ፣ መሰለ ጌታሁን፣ ኢንጂነር ፋንታ ወጨፎ ከአንጋፋዎቹ ሲሳተፉበት ከወጣቶቹ ግጥምና ዜማ ደራሲዎች መካከል ናትናኤል ግርማቸው፣ አንተነህ ወራሽ፣ ወንደሰን ይሁብ፣ አብዲ ያሲን፣ አህመድ ዲምቢ፣ እልፋገድ እንሻውና የመሳሰሉት ተሳትፈውበታል። በቅንብሩ አቤል ጳውሎስ፣ ካሙዙ ካሳ፣ ፋኑ ጊዳቦ፣ አዲስ ፍቅሩ፣ ሚኪያስ ሞገስ ሲሳተፉበት ማስተሪንጉን ደግሞ ኪሩቤል ተስፋዬ ሰርቶታል። ሌላኛው የሙዚቃ መረጃችን ደግሞ ተወዳጇ ድምጻዊት ቬሮኒካ አዳነ 12 የሙዚቃ ቪዲዮዎችን ለአድማጭ ተመልካች ያደረሰችው ባሳለፍነው ሳምንት ነበር። ለመኖይ ከደመናው ስንገናኝ የሚሉ ስራዎቿን ጨምሮ ነው የቬሮኒካ 12 ሙዚቃ ክሊፖች የተለቀቁት። እነዚህን 12 ቪዲዮዎችን በመግዛት ወደ አድናቂዎቿና ሙዚቃ ወዳጆች ያደረሰው ሚዲያ ኤሌክትሮኒክስ መሆኑንም ሲቢሲ ሚዲያ ከቬሮኒካ አዳነ ሰምቷል። አድዋ ባንድ በሙዚቃዎቿ ላይ ከፍ ያለ ብቃታቸውን ስለማሳየታቸውም ተናግራ አመስግናለች። ሪከርዲንግ ሚክስና ማስተሪንጉን ደግሞ ኪሩቤል ተስፋዬ ሰርቶታል። በሲኒማቶግራፊና ዳይሬክቲንግ ታዋቂ የሆነው ሄርመን ደምሴም ተሳትፎበታል። ሁሉም የሙዚቃ ክሊፖቿ በራሷ ይፋዊ የዩቲዩብ ገጽ ላይም ተለቋል። በመጨረሻም ተወዳጁ የበገናና የማሲንቆ ተጫዋች አለማየሁ ፋንታ ከዚህ ዓለም በሞት የተለየው ባሳለፍነው ሳምንት ነበር። ግጥምና ዜማን በመድረስና ክራር በመጫወት የሚታወቀው አለማየሁ ፋንታ ለበርካታ ዓመታት በያሬድ ሙዚቃ ትምህርት ቤት በመምህርነትም አገልግለዋል። በተለየ የማሲንቆ አጫወታቸው የሚታወቁ ሲሆን በዓለም ዙሪያም የኢትዮጵያ ባህልን ማስተዋወቅም ችለውም ነበር። የአዲስ አበባ ዩኒቨርሲቲ የያሬድ ሙዚቃ ትምህርት ቤት የአለማየሁ ፋንታን ህልፈት አስመልክቶ ላስተላለፈው የሀዘን መግለጫ መልእክትም ለኢትዮጵያ የሙዚቃ ማህበረሰብና ለመላው ህዝብ ከባድ ሀዘን ነውም ብሏል። ስርዓተ ቀብራቸውም ረቡዕ መጋቢት 2 ቀን 2017 ዓ.ም ተፈጽሟል። አባይ ቤት የሰራ በወዳጅ የኮራ
ውድ የቻናላችን ተከታታዮች የተከታተላችሁት የሳምንቱን የመዝናኛውን ዓለም ወሬዎች የዳሰስንበትን ፕሮግራማችን ነበር። በቀጣይ በሌሎች ፕሮግራሞች ተመልሰን እስከምንገናኝ ድረስ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም የደውል ምልክቷን በመጫን ከሲቢሲ የሚወጡ አዳዲስ መረጃዎችን በቶሎ ያገኙ እንላለን። ያሏችሁን ማናቸውንም አይነት አስተያየቶች ደግሞ በኮሜንት መስጫው ስራ አስቀምጡልን። ሜሮን ወርቅነህ ነበርኩኝ። ቸር ቆዩልን።